ሰላም እንዴት ናችሁ? ለማታውቁኝ ብሩክ እባላለሁ። በዛሬው ቪዲዮአችን በአንድ ኢንቫይት $5 የሚከፍል ፕሮጀክት ነው ይዤላችሁ የመጣሁት። ይህ ፕሮጀክት ባለፈው ኮሜት ብሮዘር ላይ የሰራችሁ ሰዎች ታውቁታላችሁ። በኮሜት ብሮዘር $20 እስከ $1000 ድረስ እንደተሰራ እኛ ቴሌግራም ቻናል ላይ ያላችሁ ሰዎች ታውቃላችሁ። ይህ ፕሮጀክት ፖሊ ማርኬት ይባላል። እዚህ ፕሮጀክት ላይ እንዴት አድርጋችሁ ሳይን አፕ እንደምታደርጉና እንዴት አድርጋችሁ ዲፖዚት እንደምታደርጉ በዛሬ ቪዲዮ እያንዳንዱን ዲፕሊ የማሳያችሁ ይሆናል። እናንተ እያንዳንዱ ስቴፕ በጥንቃቄ ተከታተሉኝ። ምንም ስቴፕ መዝለል የለባችሁም። ይህ ፕሮጀክት ለመስራት የሚያስፈልጋቸው 3 ነገር ነው። የመጀመሪያው ቪፒኤን ነው። ቪፒኤን ያስፈልጋችኋል። እሱ የሚያስፈልጋችሁ ምንድነው? ዶላሩን ዲፖዚት ለማድረግ የግዴታ ቪፒኤን ማብራት ይኖርባችኋል። ሌላ ሁለተኛው የሚያስፈልጋችሁ ደግሞ $20 ያስፈልጋችኋል። እሱንም የምታስገቡት በፈለጋችሁ ሰዓት ዊዝድሮ ማድረግ ትችላላችሁ። ግን ያው እነሱን ፕሮጀክት እያስተዋወቃችሁ ስለሆነ አክቲቭ ላይ እየተሳተፋችሁ እንደሆነ ለማወቅ ግዴታ $1 ዲፖዚት አድርጋችሁ ግን በፈለጋችሁ ሰዓት ማውጣት የምትችሉት ዲፖዚት ነው ማለት ነው። ሁለተኛው የሚያስፈልጋችሁ ይህን ቪዲዮ ካያችሁ ስልክ ካላችሁ ማለት ነው። ስልክ ወይም ደግሞ ማንኛውም ኮምፒውተር ካላችሁ ይህን ፕሮጀክት መስራት ትችላላችሁ። እነዚህን 3 ነገሮች የምታሟሉ ካላችሁ እያንዳንዱ ቪዲዮ በጥንቃቄ የተከተላችሁ ሳይን አፕ ማድረግ ትችላላችሁ። እንዲሁም ይህን ፕሮጀክት ሳይን አፕ ካረጋችሁ በኋላ እነሱ ሪቪው ያደረጉትና በተወሰነ ቀን ያክልና አፕሩቭ አድርገው ይሰጧቸዋል ማለት ነው። እናንተ ያን ኢንቫይት ሊክ ሲላክላችሁ ኢንቫይት እያረጋችሁ በአንድ ኢንቫይት እስከ $5 መስራት ትችላላችሁ። ያው ቀደም ብላችሁ የጀመሩ ሰዎች እስከ $10 ነበረ። አሁን በተወሰነ ቀን ውስጥ ነው እኛ አፕሩቭ አድርገው ሲመልሱን ድረስ ወደ $5 ቀነሰ። ስለዚህ ከዚህ በኋላም ሊቀንስ እንደማይችል ምንም ማረጋገጫ የለንም። መጀመሪያ ያሰባችሁ ሰዎች በጊዜ ብትጀምሩት የምታተርፉበት ፕሮጀክት ነው። ያልገባችሁ ነገር ካለ ቴሌግራም ቻናል ላይ ገብታችሁ ማንኛውም ጥያቄ መጠየቅ ትችላላችሁ። ቲክቶክ ላይቭ ስለምገባ እዛ ጋር መወያየት እንችላለን። አሁን ቪዲዮን አላስረዝምባችሁ፣ ወደ ቪዲዮ እንሂድ። ቻናል ላይ ከገባችሁ በኋላ ከታች ሊንክ አስቀምጬላችኋለሁ። እሱ ሊንክ እንዴት ትነኩታላችሁ? ላይ እንደምታዩት ሎጊን እና ሳይን አፕ የሚላለን። እናንተ ከዚህ በፊት ስላልገባችሁ ሳይን አፕ የሚለውን እንዴት ትነካላችሁ? ከታች ኮንቲኒው ዊዝ ጎግል የሚለውን ትጫናላችሁ። ከዛ ኢሜይሉን ደግማችሁ ታስገባላችሁ። ፓስወርድ ጠይቃችኋል። ፓስወርዳችሁን ታስገባላችሁ። ኢሜይላችሁን ኮንፊርሜሽን ኮድ ይመጣላችኋል። እሱን ታረጋግጣላችሁ። ከታች ስክሮል አድርጋችሁ ኮንቲኒው የሚለውን ትጫኑታላችሁ። አሁን በተሳካ ሁኔታ ሳይን አፕ አድርገን ጨርሰናል። እዚህ ጋር ግን አንድ ችግር አለ። እንደምታዩት ቪው ኦንሊ ሞር ነው የሚለው። እዚህ ጋር ለማየት ብቻ ነው እንጂ ዲፖዚት ለማድረግ ምናምን ኦፕሽን አይመጣላቸውም። ያው እንደምታዩት አሁን እዚህ ጋር ዩናይትድ ስቴትስ፣ ፍራንስ ኦር አናዘር ሪስትሪክትድ ካንትሪ ከሆናችሁ ይሄኛውን መስራታችሁ ነው የሚለው። ስለዚህ ይህን ችግር ለመቅረፍ የምናደርጋለን ከነዚህ ሀገሮች ውጭ የሆነ ቪፒኤን ተጠቅመን በሱ ዲፖዚት እናደርጋለን ማለት ነው። እዚህ ጋር ጎቲ ትሉታላችሁ። እኔ የተጠቀሙት ቪፒኤን ሱፐር አንሊሚትድ ፕሮክሲ ይባላል። ፕሌይ ስቶር ላይ ሰርች አድርጋችሁ ማውረድ ትችላላችሁ። እዚህ ጋር መጠንቀቅ ያለባችሁ ነገር ቅድም እንደነገርኳችሁ አሜሪካና የአውሮፓ ሀገሮች ላይ ብዙ ጊዜ ስለማይሰራ ጀርመን ነው የሚለውን እዚህ ጋር ኮኔክት ያደረገው። ስለዚህ ይህን አንድ ክሊክ አድርገን እንቀይረው። እዚህ ጋር ትመርጣላችሁ። እኔ ባለፈው ብራዚል ላይ ስለሰራልኝ አሁን እሱ ጋር አድርጌ ሞክረዋለሁ። ቪፒኤናችሁን ኮኔክት አድርጋችሁ ከጨረሳችሁ በኋላ ተመልሳችሁ ወደ ዌብሳይቱ ትገባላችሁ። እዚህ ከታች የዶላር ምልክት አለች። $0.00 ምትላለች። እሷ ጋር ገብታችሁ ዲፖዚት የሚለው ኦፕሽን ከመጣላችሁ ቪፒኤናችሁን በተሳካ ሁኔታ ኮኔክት አድርጋችኋል ማለት ነው። እሱን አንዴ ክሊክ ታደርጉታላችሁ። ይኸው እንደምታዩት አሁን ዲፖዚት ዊዝድሮ የሚለው ኦፕሽን መጥቶላችኋል። ቪፒኤናችሁ ትክክል ነበር ማለት ነው። ስለዚህ እናንተ አሁን ዲፖዚት ማድረግ ከፈልጋችሁ ዲፖዚት ምትሏን አንዴ ትጫናላችሁ። እሱን ከነካችሁ በኋላ ወደ 5 ኦፕሽኖች አሉ ዲፖዚት የምታደርጉባቸው ኦፕሽኖች። አብዛኞቻችን አሁን ክሪፕቶ ስለሆነ ያለን ትራንስፈር ክሪፕቶ ምትሉ የመጀመሪያውን እንጫናለን። ከነካችሁ በኋላ እዚህ ጋር ሰፖርት የተደረጉ ብዙ ቶክኖች አሉ። ከነዚህ ውስጥ ቀስቷን ነክታችሁ የተመቻችሁን ቶክን መምረጥ ትችላላችሁ። ቢትኮይን አለ፣ ቢኤንቢ አለ፣ የፈለጋችሁ ማስገባት ትችላላችሁ። ቴሪም አለላችሁ። አብዛኞቻችን አሁን ዩኤስዲቲ ስለሆነ ያለን ቴዘር ምልክት ያለችው አሁን ዩኤስዲቲ የምትለውን እንዴት ትጫናላችሁ። እዚህ ጋር ደግሞ ኔትወርኩ ምን አይነት ኔትወርክ ይሁን ነው የሚለው። እዚህ ጋር አውቶማቲካሊ ኢቴሪየም ነው የተመረጠው። ሰዎችን ቀስት ነክታችሁ እናንተ ኢቴሪየም ካልተመቻችሁ ማድረግ ትችላላችሁ። እዚህ በቀኝ በኩል ሚኒመም የምታስገቡት አለ። ለምሳሌ አሁን ኢቴሪየም ላይ $10 ሚኒመም ማስገባት የምትችሉት። ከባይናንስ ከሆነ የምትልኩት ቢኤስሲ ብትጠቀሙ ይመከራል። ቢኤስሲ የምትለውን አንዲት ነካላችሁ። ሬሶን ኮፒ ትሏታላችሁ። እችን ኮፒ አድርጋችሁ ከጨረሳችሁ በኋላ ባይናንስ ላይ ትገባላችሁ። አሁን ወደ ባይናንስ አፕሊኬሽን ከገባችሁ በኋላ ከታች አሴት የምትላለች እሷን አንዲት ነኳታላችሁ። ሴንድ የምትለውን ትነካላችሁ። እዚህ ከታች ከተዘረዘሩት ውስጥ ኦንቼን ዊዝድሮ የሚለውን ሁለተኛውን ትጫናላችሁ። ኮይን የሚለው ጋር ቀደም ዩኤስዲቲ ስለመረጥን እዚህም ጋር ዩኤስዲቲ የሚለውን ተርች አድርጋችሁ ትፈልጋላችሁ። አድሬስ የሚለው ጋር ቀደም ኮፒ ያደረጋችሁትን ፔስት ትሉታላችሁ። እዚህ ጋር ኔትወርካችሁ ከቀደም ጋር ተመሳሳይ መሆን ስላለበት ድጋሜ ቢኤስሲ የሚለውን ትመርጣላችሁ። እዚህ ጋር የምታስገቡትን ታስገባላችሁ። $20 ነው የፈለኩት ግን ለፊ የተወሰነ ስለሚቆርጥ 20.5 አካባቢ ላስገባ። 0.01 ዩኤስዲ ስለሚቆርጥ ትንሽ ጨመር ብታደርጉት አሪፍ ነው። እሱን ከጨረሳችሁ በኋላ ዊዝድሮው ትሉታላችሁ። አሁን እንደምታዩት በተሳካ ሁኔታ ተልኳል። ፕሮሴሲንግ እያለ ነው። ከትንሽ ደቂቃ በኋላ አውቶማቲካሊ እዛ ጋር ይገባል ማለት ነው።